Welcome, this is day 2 of teaching you how to trade ICC. ዛሬ ደግሞ ትላንትና ያየናቸውን ነገሮች በሙሉ ቻርት ላይ እናይና እናውቃለን ማለት ነው። ትላንትና ያየነው what is market structure፣ በማርኬት ስትራክቸር ውስጥ ምን ነገሮች ይከፈታሉ የሚለውን ነገር አይተናል። በመጀመሪያ በዳይሬክሽን አንጻር በሁለት ይከፈላል፣ አፕ ትሬንድ እና ዳውን ትሬንድ። ማርኬት ስትራክቸር ደግሞ ሶስት ዋና ዋና ክፍሎች ይኖሩታል፣ ሜጀር፣ ማይነር እና ሬንጂንግ ተብሎ ማለት ነው በእንቅስቃሴ አንጻር። ሶ ትሬንድ ምንድን ነው፣ እንዴትስ ነው የምንለየው የሚለውን ነገር ቪዥዋሊ እዚህ ላይ ላሳያችሁ እና ከዛ በኋላ ስለ ዋና ክፍሎች ስለ ማርኬት ስትራክቸር ዋና ክፍሎች ባሉትን እናያለን። ያው እነሱ ከታይም ፍሬም ጋር ሪሌትድ ስለሆኑ አብረን ስለ ታይም ፍሬም አንዳንድ ነገር አውርተን ከዛ በኋላ እናበቃለን ማለት ነው። በማርኬት ስትራክቸር ውስጥ አፕ ትሬንድ እና ዳውን ትሬንድ አለ። አፕ ትሬንድ ለመባል ሁለት ክራይቴሪያ ማሟላት ይኖርበታል። አንደኛው lower high፣ ሁለተኛው higher high ነው። we have our low and then we have our high። ከዛ በኋላ አሁን ይሄ ትሬንድ አፕ ትሬንድ ነው ለመባል ሁለት ክራይቴሪያ ያሟላል ብያቸዋለሁ። አንደኛ lower high and then በኋላ higher high። so we have our lower high right፣ እዚህ ጋር ነው የዘጋልን ማርኬቱ። ከዚህኛው low አነስ ብሎ ነው የዘጋልን፣ አንደኛው ከዚህኛው low አነስ ብሎ ነው የዘጋልን። so this becomes a lower high and then we have a higher high። ሃየር ሃይ የተባለበት ምክንያት ከፕሪቪየስ ከነበረበት ሃይ ከፍ ብሎ ነው የዘጋልን ማለት ነው። ብሬክ አድርጎ ነው ወደ ላይ አልፎ ነው የዘጋልን። so this becomes our higher high። so let's repeat the process. now here we have our lower high። lower high ለምንድን ነው የተባለው? ፕሪቪየስ ከነበረበት ሎ ዝቅ ብሎ ነው የዘጋልን፣ አንሶ ማለት ነው የዘጋልን። and then we have a higher high። why we call this higher high? ፕሪቪየስ ከነበረበት ሃይ ብሬክ አድርጎ አዲስ ሃይ ነው የሰጠን። so እንደዚህ አይነት ማርኬት ስትራክቸር ስታዩ አፕ ትሬንድ ይሆናል ማለት ነው። so down trend የምንለው ደግሞ every low break እየተደረገ every high ደግሞ እያነሰ ነው የሚሄደው። down trend ለመባል ሁለት ክራይቴሪያ ማሟላት ይጠበቅበታል፣ lower high and lower low። so we have our lower high፣ ከዛም በኋላ ፕራይስ ብሬክ አድርጎ እዚህ ጋር ይዘጋልን። ያ ምንድነው ኢንዲኬት የሚያደርገን? ፕሪቪየስ ከነበረበት ሎ ብሬክ አድርጎ እዚህ ጋር ነው ይዘጋልን። ያ ማለት this becomes a lower low። okay፣ ፕሪቪየስ ከነበረበት ሎ ዝቅ ብሎ ነው ይዘጋልን። so it becomes lower low። ፕሪቪየስ የነበረበት ሃይ ደግሞ አነስ ብሎ ነው ይዘጋልን። so that becomes higher low ይሆናል ማለት ነው። so ፕራይስ ይህንን ፕሮሰስ ሲደጋግመው ዳውን ትሬንድ ይሆናል። ፕሪቪየስ የነገርኳችሁን ትሬንድ ሲደጋግመው ደግሞ አፕ ትሬንድ ይሆናል። እዚህ ጋር የምታዩትን ትሬንድ ሲደጋግመው አፕ ትሬንድ ይሆናል። ሲወርድም ደግሞ በዚህ አይነት ፕሮሰስ ነው እየወረደ የሚሄደው ማለት ነው። ይህንን አይነት ትሬንድ ሁሉም ታይም ፍሬም ላይ ልታገኙ ትችላላችሁ። ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ላይ ይገኛል። አሁን ስለ ታይም ፍሬም እናያለን ማለት ነው። ማርኬቱ ፎርም ሲደረግ በካንድል ነው ሪፕሬዘንት የሚደረገው። እያንዳንዱ ካንድል ደግሞ በጊዜ ነው ሪፕሬዘንት የሚደረገው። ኦኬ ሶ ኤቭሪ ታይም ፍሬም ዩ ቹዝ። አሁን ለምሳሌ for this example we're on a daily time frame right። ዴይሊ ታይም ፍሬም ላይ ካለን እያንዳንዱ የምታያቸው ካንድሎች እዚህ ላይ እንዳለ የምታያቸው ካንድሎች አንድ ቀን ዋጋን ነው የሚነግረን ሪፕሬዘንት የሚያደርግልን ማለት ነው። ሶ እያንዳንዱ ካንድል አንዳንድ ቀን ነው ሪፕሬዘንት የሚያደርገው ማለት ነው። ቤሲክሊ ስለ ታይም ፍሬም ስናወራ now this is the daily time frame። each candle represents a daily candle። so ምንድነው each candle represent የሚያደርገው 24 hours ነው፣ በአንድ ቀን ማለት ነው። so if I go to the 4 hour time frame እያንዳንዱ ካንድል አራት ሰዓትን ሪፕሬዘንት ያደርጋል ማለት ነው። so ያ ነው ታይም ፍሬም ማለት ነው። በካንድል መልክ ታይም ፍሬም በዛ ሪፕሬዘንት ይደረጋል ማለት ነው። so እነዚህ ዊክሊ፣ ዴይሊ፣ ማንዝሊ ታይም ፍሬም ሃየር ታይም ፍሬም ናቸው የሚባሉት because just overall እነሱ የምንጠቀምባቸው ሎንግ ተርም ፕራይሱ ወዴት እየሄደ ነው፣ እየተወደደ ነው እየረከሰ ነው የሚለውን ነገር ሎንግ ተርም በዛ ነው የምናየው ማለት ነው። just overall to identify the trend። ሃየር ታይም ፍሬም የምንጠቀምበት ማለት ነው። ሚድል ታይም ፍሬም የምንጠቀምበት such as the 4 hour፣ 1 hour፣ 2 hour እነዚህን የምንጠቀምበት ደግሞ ትሬንዱን ኮንፈርም ለማድረግ ነው ብያቸዋለሁ። and then lower time frame ደግሞ የምንጠቀመው just for our entry ነው ብያቸዋለሁ። ፕሪሳይስ የሆነ ኤንትሪ ለመግባት lower time frame እንጠቀማለን ማለት ነው። so ይህንን ከተረዳን አሁን ሜጀር ስትራክቸር፣ ማይነር ስትራክቸር እና ሬንጂንግ ምን ይመስላል የሚለውን ነገር ሜጀር ስትራክቸር ማለት በአጭሩ ሃየር ታይም ፍሬም ላይ የሚገኙ ስትራክቸሮች በሙሉ ሜጀር ናቸው። ማይነር የምንለው ደግሞ ሎወር ታይም ፍሬም ላይ የሚገኙ ከ1 hour ጀምሮ እስከ 1 minute ድረስ ያሉት እንዳለ ስትራክቸሮች ማይነር ስትራክቸሮች ማለት ትችላላችሁ። ኦኬ በዛ ያዙት እና just to keep things simple ማለት ነው።
እንደዛ ከተረዳችሁት አሁን በዚህ ውስጥ ኦኬ የት አለ በምንድን ነው የምንለየው ካላችሁኝ let me show you። አሁን since you're in a daily time frame እነዚህ ያሰመርን አይደለ የዴሊ ሎው የዴሊ ሃይ ዴሊ lower low lower high lower high እነዚህን አሰመርን። ወደ 4 hour lead እና let me show you now as you can see on the 4 hour time frame visually ያሳያችኋል። okay you see that የዴሊ ሃይ ይሄ ነው የዴሊ ሎው ይሄ ነው in between there's a minor structure a low a lower high lower low lower high lower low lower high እያለ ይቀጥላል ማለት ነው። so if this is not enough for you you can go to the 1 hour. so this is going to be 1 hour time frame። ይሄ ሰማያዊ ላይን የምታዩት የዴሊ ነው ቀደም የሰመር ነው ማለት ነው። just ካንድሎቹ እየበዙ ነው የሚሄዱት once you like ወደ ሎወር ታይም ፍሬም እየወረዳችሁ ስትሄዱ ካንድሎቹ በጣም እየበዙ ይሄዳሉ። start from the higher time frame ዲቴሎቹን ለማየት እና ትሬንዱን ኮንፈርም ለማድረግ ለምን ከወረደ ለምንድን ነው የሚወርደው ከወጣ ለምንድን ነው የወጣው እና ወዴትስ ነው የሚሄደው የሚለውን ዲቴል ለማየት you have to go to the 1 hour time frame or the 4 hour time frame። ከዛም በኋላ ነው for the entries and stuff you can go to the 5 minute time frame or 50 minute time frame። higher time frame ለምን እንጠቀማለን የሚለውን lower time frame ለምን እንጠቀማለን middle time frame ለምን እንጠቀማለን የሚለውን አንደርስታንድ እንድታደርጉት ነው። once again ልድገምላችሁ higher time frame for direction middle time frame for confirmation lower time frame for entry ለዚህ ነው የምትጠቀሙት። ይህንን አንደርስታንድ ካደረጋችሁ የማርኬቱ 3 ዋና ክፍሎች አሉ ብያችኋለሁ። ይሄም በታይም ፍሬም ጋር ሪሌትድ ነው ብያችኋለሁ። ቪዥዋሊ ማሳይቻችኋለሁ ጀስት ማይነር እና ሜጀር የሚባለውን ማለት ነው። ናው ሬንጂንግ የሚባለውን ደግሞ ላሳያችሁ። ሬንጂንግ ሁሉም ታይም ፍሬም ላይ ታገኙታላችሁ። እንደዚህ አይነት ማርኬት ስትራክቸር ሬንጂንግ ማርኬት ስትራክቸር እንለዋለን። ይህን ላጥፋላችሁ። ይሄ እንዳለ እዚህ ጋር የምታዩት ይሄ ሬንጂንግ ማርኬት ስትራክቸር እንለዋለን። ቢካዝ ወደ ላይ የሚሄድ አይደለም ወደ ታች የሚሄድ አይደለም። so this would be our ranging in between ምንም አይነት እንትን የሌለው ማርኬት ይሄ ሬንጂንግ ማርኬት እንለዋለን ማለት ነው። ይሄንን ከተረዳችሁ ሜጀር ማይነር ሜጀር ምንድነው ማይነር ምንድነው የሚለውን ከተረዳችሁ ከዛ ሬንጂንግ ማርኬት ምን ይመስላል የሚለውን ከተረዳችሁ ዴይ 2 በዚህ ያበቃል ማለት ነው። ዴይ 3 ላይ ደግሞ ዲፕ ገብተን አንዳንድ ነገሮችን እናያለን ማለት ነው። stay tuned ላይክ ሼር ሰብስክራይብ በማድረግ ጠብቁኝ። መቻችሁ